አረ ዛሬም በሲቲ ተሸነፍን። አረ በስመ አብ ልሳቁ ይላልቅስኝ እኮ አረ መሽመሲ ዋንጫ ምን በለው። አረ ፈጣሪ አለ። እኔ እኮ ለምንድን ነው አርቴታ የሚፈራው? አሁን እኮ አጨውቱ ራሱ ብቻ ለታሪክ ይቀመጥ። በስመ አብ ዛሬዎች ተሸነፍን እኩል ነጥብ አንድ ተስፋ አለ። በቃ በጎል ምናምን ክፍያ ብናሸንፈው የፓላስ ቢያስጥልልን እስኪ ፈጣሪ ተቀጥ የፈጣሪ ያለ ኧረ ምንድን ነው የተፈጠረው? መንፈስ ቅዱስ አምላክ የፈጣሪ ያለ በስመ አብ መንፈስ ቅዱስ ሲቲ ተሸናናቸው ወጣ። የፈጣሪ ያለ ዋንጫውን በላ ነው። የፈጣሪ ያለ አላማኩም እግዚአብሔር ቅዱስ ተመስገን አምላክ ከሁለት ዓመት ላልቅስ ነው ልዛቅ ይገርምብኝ እኮ ለምንኩ ማርያም ሳሉ እንዳልጮህ ነው እዚህ ከመጣት ምንድን ነው የሚባለው? እሺ የፈጣሪ ያለ ከስንት ደጋፊ ጩኸት ከስንት ስድብ በኋላ ዋንጫው ፈጣሪ አለ። እኔ እንደውም በርሞዝ እኮ በቃ ሲቲ አሸንፎ በቃ የመጨረሻ ጨዋታ እኛ አሸንፈን ሰው ብናረጋግጡና ደስ ይለኛል ምናምን ብዬ ነበር። ለሲቲ ነበር እንደውም እየደገፍኩ የነበረው። ቢያንስ እንኳን የመጨረሻ ጨዋታ ላይ በቃ ደስ ይላል፣ በጣም ደስ ይላል ብዬ ነበር። በርሞዝ አሸነፈ፣ ደስታውን ተረጋግጠ። የፈጣሪ ያለ ምን እኮ ማውራት ማቃት ምን ብዬ ለወረ በስማ የመጣሁበት ክፍል ራሱ ድብርቅ ሳሎን ሆኜ ዳኛው ሲነበሩ ራሱ አራንዳ ገብቶ ይሄ በስመ አብ ባለቀ ዲቃኔማ ሁለተኛው ድረዛ ገቡት እያልክ በቃ ይሄ ነው በላ ነው። ተመስገን አምላኬ። ምን ይሳናል አምላኬ፣ ምን ይሳናል? ገባን ወጣው ከፈለጉ ይጩብኝ ጎረቤቱ ራሱ ገባን ወጣው የፈጣሪ ያለን እስኮነ ለሞክሙሩት ምን ላድርግሽ? እንዴት ነው እንቅልፍ የምተኛ? እንዴት ነው ብላኝ እንቅልፍ? የፈጣሪ ያለ እንዴት ነው የምተኛው? ተመስገን አምላኬ ተመስገን። እኔ እኮ ብሄድበት ልጁ ላልቅዘን እኔ ግራ ገባኝ። ብቻ ውስጥ የሆነ ድብልቅ ያለ ፍርሃትም አለ። እኔ አልሻሽን የሆነ ልግ ግራ ገባኝ። ተመስገን አምላኬ ተመስገን አምላኬ ተመስገን አምላኬ። ምን ይሳናል? ተመስገን ክብሩን አንተ ሰላም አምላኬ እናመሰግናለን። ተመስገን ይህን ክብር ስላሳየኝ። አሁን ይሄ ቪዲዮ ይለቀቃል ወይስ ቁጭ ነው ማለት ነው? ይቀራል። ተመስገን አምላኬ ተመስገን አምላኬ ተመስገን አምላኬ።
ወይኔ እኮ እንደ እብድ እያደረገኝ ነው። ዋንጫውን በላን። ኧረ በፈጣሪ ምን አይነት ድብልቅ ያለ ስሜት ውስጥ እንደሆንኩ እኔ የማውቀው እኔና ፈጣሪ የምናውቀው። እንዴት ነው የምተኛው? እሺ ተመስገን አምላኬ። ብቻ ይህ ቪዲዮን ለቀኩት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። ካልለቀኩትም ለራሴ ይቀመጥ፣ ለወደፊት አየዋለሁ። ተመስገን አምላኬ። ከ2 ዓመት በኋላ ቀጣይ ደግሞ ቻምፒየንስ ሊጉን ከዓመት በኋላ ሳካው እሱን አሳካኝ ንግድልኝ። ዋናው ፕሪሚየር እስኪ አሁን ነገ ጠዋት ተነስቼ እንዲህ ወያላ የጨፈረብሃለሁ በየቤት እየመጡ ተመስገን አምላኬ። እኔ ጀምር እግዚአብሔር ልብ በቃ ታውቁት ነበር። የሆነ በርንሞዝ ወይ ነጥብ ያስጠላው ያሸንፋል፣ እኔ ሲቲ ይሸነፋል በቃ እያልኩ ነበር። እኔ ሲጀምር ውስጤ በቃ ከነገረኝ ተመስገን አምላኬ ተመስገን። እኔ በቃ የት ነው የምሄደው? ልተኛ እንድቀር በቃ ሌሊቱን አፍጥጬ ነው ማለት እንቅልፍ የሚወስድ ምን እንደማደርግ አላውቅም። ብቻ ተመስገን ክብሩን እሱ ይሰጥ መድኃኒዓለም አባቴ። ፒስ አውት ይመቻችሁ። ኖርዝ ለንደን ፎሬቨር ይላል አርሰናል። ሊኩ ደስቲ ራሱ ግራ ገባኝ። ኖርዝ ለንደን ፎሬቨር እኔ ላቴታ ራሱ ደስታ ነኝ ለራሴ ራሱ። ስንት ዓመት የተቃጠልኩበት ክለቤ፣ ስንት ዓመት በሰው ክርክር የተቃጠልኩበት ጨጓራ ተመስገን። ሁላችሁንም የቪዲዮ ላይ ያያችሁት ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። ካያችሁ እስከለቀኩት ይመቻችሁ። በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ልጣላጣል። ደግሞ ክሪስታል ፓላስን አሸነፈን፣ ዋንጫውን እንቀበላለን። የዛ ጊዜ ደግሞ በድርብ ደስታ ማሊያችንን አድርገን ባንዲራችንን አድርገን ከአርሴናል ደጋፊዎች ጋር እንቀውጠዋለን። የዛኔ ያበደ ቀን ይሆናል። አሁንም ደስ ብሎኛል። ተመስገን አምላኬ ተመስገን። ውሜዲት ዊዲዲት ይላል አደርገነዋል ገነርስ አድርገነዋል። ወያለው ኧረ ተመስገን ቅዱስ ተመስገን አምላክ ፈጣሪ ዋንጫ እንድንበላ ስለረዳኸኝ እርግማኑን ስለሰበርከው አምላክ አመሰግናለሁ። ቀጣይ ደግሞ ሻምፒዮንስ ሊግ ገባለሁ። በዚህ ሌሊት ደግሞ ይመቸህ። ተመስገን አምላክ። እናቴ ቅድስት ድንግል ማርያም ምን ይሳንሻል? ሻምፒዮኔ አርሲዬ ሻምፒዮኔ አርሲዬ ሻምፒዮኔ አርሲዬ ሻምፒዮኔ ስለምንችል ተመስገን አምላኬ ስለምንችል ገባለሁ። My
አይቀርም ሞት እንጫወት እንጫወት ሁሌ ጭንቀት ወደንም ጠላሞች አይቀርም ሞት እንጫወት እንጫወትና እንደደሰት ዛሬ እንደስናና የዩቲዩብ ዛሬ ቪዲዮ ሊመስል ነበር። ያበረ ቪዲዮ ያበረ በቃ ከለቤ ዋንጫ በልቷል ነው ማለት ናቴ ተሙት በቃ ደስ ብሎኛል ዛሬ የሌለ ያበረ ቂስ ያበረ ተምር ማለት ከፊት ለፊት ያለች ዲኮ አይረቀን ነበረ ዛሬ በሰማም የኛ ቀን ምን አለ ዛሬ ነበር በቃ ሰርጌ ራሱ ምን ነበረበት እንችላለን ነው ማለት ገነርስ እንችላለን ነው ማለት ያው ቪዲዮ ለመቅረጽ ምናምን ስላልተመቸኝ ነው ምናምን በደንብ መቀረጽ ግን ከመጀመሩ በቃ ከሲጮታ ጀምሮ የተሰማኝን ኢሞሽን ከዛ በኋላ ሌሎቹንም ምናምን ለማስገባ ሞክራለሁ ምናምን በኤዲቲንግ ላይነፋ ይችላል ግን ያው ያበደ ነበር ዛሬ ራሱ ኢቨንቱም ያበደ ነበር ምናምን ነገር ተቀውጠ ምናምን ቀውጠናል። አርሲ ፋሚሊ እንችላለን ቀጣይ ደግሞ ሻምፒዮንስ ሊግ ነው እሱን ደግሞ ብሎግ አደርግላችኋለሁ ኢቨንት ሄደን ምናምን ብቻ ያበደ ጊዜ ነበረ። ሻምፒዮን ይላል በቃ ልክ ማውራትም ማቃተኝ ቃላት አጣው ሻሻስ ቋጣራስ ጊዜው የኛ ነው ጊዜው የኛ ነው ተደመረ ጊዜው የኛ ነው በቃ ተደመረ ደርሲ ጊዜው የኛ ነው ነው ማለት የአርሰናል ፋሚሊ ይመቻችሁ። የቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። እንዲሁም የቪዲዮ አርሲ ፋሚሊ ሼር አድርጉለት። ይመቻችሁ። ፒስ አውት። ሻምፒዮን ይላል መርፈኛው ይላል ገባን ነው ይችላል